ሰላም ውድ የቻናላችን ቤተሰቦች ነው። ዛሬ ደግሞ በአዲስ ቪዲዮ ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 5 ፋላሲ ኦፍ ሪሌቫንስ ቻፕተር 5 ፓርት 3 አፒል ቱ ዘ ፒፕል እና አፒል ቱ ቫኒቲ የሚባሉ ዋና ፋላሲዎችን በዚህ ፓርት ከቨር እናደርጋለን። ፕሊዝ ከዛ በፊት ለቻናላችን አዲስ የሆናችሁ ልጆች የፍሬሽማን ቲዩን ሰብስክራይብ በማድረግ እኛ ቤተሰብ መሆን ትችላላችሁ። እንዲሁም ቪዲዮአችን ላይክ፣ ሼር፣ ኮሜንት ማድረግ እኛን ማበረታታት ትችላላችሁ። ዛሬ ጠቅላላ አድርገን የምናየው ባለፈው ሁለት የፋላሲ ኦፍ ሪሌቫንስ አይነቶችን አይተናል። ዛሬ ደግሞ ሁለት ዋና የፋላሲ ኦፍ ሪሌቫንስ አይነቶች እናያለን። በእነዛ ውስጥ ደግሞ አፒል ቱ ዘ ፒፕል ውስጥ ሶስት የተለያዩ የፋላሲ አይነቶች አሉ። እንዲሁም አፒል ቱ ቫኒቲ ብለን በምንጠራው የፋላሲ አይነትም ሶስት በውስጡ የተለያዩ ፋላሲዎች አሉት። እስከቻልነው ኢንዲቴል ለማየት እንሞክራለን። ናቹራሊ ኤቭሪዋን ዋንትስ ቱ ቢ አክሴፕትድ ላቭድ ኤንድ ኤስቲምድ ባይ አዘርስ። ማንኛውም ሰው በተፈጥሮ በሌሎች ሰዎች መወደድን መከበርን ይፈልጋል። ሃውኤቨር ዘ ፕሮብለምስ ላይስ ኦን ሃው ቱ ሴኪዩር ዲስ ዲዛይር። ነገር ግን ችግሩ ምንድነው ከተባለ ይህንን ፍላጎታችን ሴኪዩር የምናደርግበት መንገድ የተሳሳተ መሆኑ ነው። በዚህ ፋላሲ ውስጥ የምናየው እንጀራ ላሳያችሁ ኢንዲቴል ጠቅላላ አድርጌ እነግራችኋለሁ። ኮሚትድ ዌን አን አርጊወር draw a conclusion by manipulating the desire of people using different techniques። በዚህ አርጊመንት ውስጥ ኮሚት የሚሳተፈው አካል ምንድነው የሚያደርገው? የተለያዩ ሰዎችን ፍላጎታቸውን በተለያዩ ስህተት በሆኑ መንገዶች ወይም እንደ ፕሪሚስ ሊጠቀስ በማይገባው መንገድ ድሮ በማድረግ ይሄ በመጠቀም የተለያዩ ኮንክሉዥኖችን ድሮ አድርጎ አክሴፕት እንዲያደርጉት የሚያደርግበት የፋላሲ አይነት ነው። አርጊወርስ ሎጂካሊ አቴምፕት ቱ ኤክስፕሎይት ዘ ዲዛይር ኤንድ ኢሞሽን ኦፍ ዘ ፒፕል ፎር ሳም ፕራይቬት ሞቲቭ። እንግዲህ በዚህ ውስጥ የሚሳተፉ ሰዎች ምንድን የሚያደርጉት የሰዎችን ፍላጎት የሰዎችን ኢሞሽን ኢሎጂካል በሆነ ወይ ስነ ምክንያታዊ ባልሆነ ወይ በመግለጽ ለግል ጥቅማቸው የሚያውሉት ከሆነ ያንን የአርጊመንት አፒል ቱ ዘ ፒፕል ፋላሲ ብለን እንጠራዋለን። ክሌም ኢፍ ዩ ዋንት ቱ ዘ ሜምበር ኦፍ ዘ ግሩፕ አክሰፕት ኤክስ ዋይ ዜድ አስ ትሩ። አያችሁት? ዋናው በቃ ኮንሰፕቱ አፒል ቱ ዘ ፒፕል የሚለው ፋላሲ እዚህ ጋር ያለ። እናንተ የዚህ ማህበረሰብ ግሩፕ መሆን ከፈለጋችሁ ኤክስ ዋይ ዜድ የሚባለውን ነገር ትክክል እንደሆነ አድርጋችሁ መቀበል ማመን ይኖርባችሁ ብሎ ድምዳሜ የሚያስቀምጥ ከሆነ ይሄ ምን ተብሎ ይጠራል? አፒል ቱ ዘ ፒፕል ተብሎ ይጠራል። ለምሳሌ ያክል ከዚህ ጋር ይሄ እናንተ ከሆነ ማህበረሰብ ጋር ሜምበር የመሆን ፍላጎት እንዴት ኤክስ ዋይ ዜድ ጋር ምን መሆን ትሩ መሆን ጋር ያገናኘዋል? ሪሌቨንት አይደለም፣ አሳማኝ አይደለም። የማይገናኙ ፕሪሚሶች ነገር ግን የእናንተ ፍላጎት በመጠቀም ኮንክሉዥናቸው እንድትቀበሉት የሚያደርጉ የፋላሲ አይነት ምን ተብሎ ይጠራል? አፒል ቱ ዘ ፒፕል ተብሎ ይጠራል። ጠቅላላ ባለ ቋንቋ ለመግለጽ ያክል አፒል ቱ ዘ ፒፕል ብለን የምንጠራው ምንድነው? የሰው ልጅ ሲፈጠር በተፈጥሮ በሰዎች መከበርን፣ በሰዎች ተቀቡልነት ማግኘትን፣ በሰዎችን መወደድ ይፈልጋል። ይህንን በመጠቀም የተለያዩ አርጊወሮች ምን ያደርጋሉ? ይህንን ፍላጎታችን ኢሎጂካል በሆነ ወይ በመጠቀም እነሱ የሚያቀርቡልን ኮንክሉዥን እንድንቀበል የሚያደርጉበት የፋላሲ አይነት ምን ተብሎ ይጠራል? አፒል ቱ ዘ ፒፕል ተብሎ ይጠራል። ይሄ እንግዲህ አት ዲፊኒሽን ፈተና ላይ ከመጣ ታክል ማድረግ ትችላላችሁ ብዬ አስባለሁ። ቱ አፕሮችስ እንግዲህ አፒል ቱ ዘ ፒፕል ውስጥ ሁለት ዋና አፕሮች አሉ። የመጀመሪያው ዳይሬክት አፕሮች ሲሆን ኢንዳይሬክት ደግሞ አፕሮችም አለ። ዳይሬክት አፕሮች ውስጥ የምናየው ነገር አርጊወርስ አድረስ ኤ ላርጅ ግሩፕ ኦፍ ፒፕል excited the emotion end of the crowd to win acceptance for his or her conclusion። አያችሁት? ዳይሬክት አፕሮች ብለን የምንጠራው ምንድነው? የሆነ አርጊወር ይሄ አብዛኛውን የሆነው ማህበረሰብ ላርጅ በጣም ብዙ ወይም ማጆሪቲ ብለን የምንጠራውን በማህበረሰብ ክፍል ያለውን ሰው ምን ያደርጋል? የእነሱን ኢሞሽናቸውን፣ የእነሱ ፍላጎታቸውን እንዲሁም የእነሱን የተለያዩ ዲዛይራቸውን፣ ኤግዛይትመንታቸውን በመጠቀም የራሱን ኮንክሉዥን ወይም የራሷን ኮንክሉዥን ዊን እንዲያደርግ ተቀባይነት እንዲያገኝ የሚያደርጉበት የፋላሲ አይነት ነው። የፋላሲ አይነቱ ነው። ነገር ግን ዳይሬክት የሆነ አፕሮች ለማለት ያክል ነው። ኦብጀክቲቭ አሮዝ ሞብ ሜንታሊቲ። አላማው ምንድነው? ሞብ ማለት የሆነ መንጋ እንደማለት ነው። መንጋ የሆነ በጣም ጠቅላላ ያለው ማህበረሰብ በአንዴ ዊን ለማድረግ ይጠቀሙታል። ኢንዲቪጁዋልስ ኢን ዘ ኦዲየንስ ዋንት ቱ ሼር ዘ ኤግዛይትመንት ኤንድ ፋይንድ ዘምሰልፍ አክሴፕቲንግ ኤኒ ነምበር ኦፍ ኮንክሉዥን ዊዝ ኤቨር ኢንክሪዚንግ
ፌርወር እዚህ ጋር ምንድነው በዛ ማህበረሰብ እንደ ኦዲያንስ የሚገኙት ማህበረሰቦች ምንድነው የሚያደርጉት የተለያዩ ሸር መጋራት የሚፈልጓቸው ወይም ራሳቸውን የተለያዩ ነገሮችን በማህበረሰብ ውስጥ አክሴፕት ማድረግ ይፈልጋሉ። እነሱን አክሴፕት የሚያደርጉበት ሰዓት እነዚህ የተለያዩ አይነት ኮንክሉዥኖች በመምጣታቸው ኢሎጂካል በሆነ ወይ ማኒፑሌት የሚያደርጉ ነገር ሲመጣቸው ራሳቸውን በጣም ብዙ የሆኑ ኮንክሉዥኖችን ተቀብለው ሊያገኙት ይችላሉ፣ ግን ሳያውቁም ሊሆን ይችላል። ነገር ግን ይህ ፋላሲያስ ደግሞ በአብዛኛው የሚጠቀሙት እነማን ናቸው? ስፒከሮች፣ ተናጋሪዎች፣ ፕሮፓጋንዲስቶች ኤንድ ፖለቲሻኖች በአብዛኛው ጊዜ ይጠቀሙታል። ግልጽ በሆነ ነገር አጭር በሆነ ቋንቋ ለመግለጽ ያክል ዳይሬክት አፕሮች ብለን የምንጠራው የተለያዩ የፖለቲካን የምርጫ ቅስቀሶች እንዲሁም ፕሮፓጋንዲስቶች እንዲሁም የተለያዩ ተናጋሪዎች ምን ያደርጋሉ? በአንዴ ለምሳሌ በስቴዲየም በምናምን ይሰበስቡና ወይም በተለያየ በሶሻል ሚዲያ ይሰበስቡን እና የራሳቸውን ፍላጎት የነዚህ ማህበረሰብ አባል መሆን ከፈለጋችሁ ይህንን ማመን አለባችሁ ብለው ጀነራል በሆነ ቋንቋ ሲናገሩ ያንን ዳይሬክት አፕሮች ብለን እንጠራዋለን። ኢንዳይሬክት አፕሮች ብለን የምንጠራው ግን ከዚህ በተቃራኒ አርጊዮር አፒል ኖት አት ክራውድ አስ ኤ ሆል በት አት ኢንዲቪዥዋልስ ሰፓሬትሊ ሁ ሃቭ ሪሌሽንሺፕ ቱ ደ ክራውድ። አያችሁት? ነገር ግን ይሄ ምንድነው ሞብ በሆነ ሜንታሊቲ ወይም ጀነራል ወይም ማጆሪቲ የሆነ ማህበረሰብ ሳይሆን ከዛ ማጆሪቲ ከሆነ ብለን የምንጠራው ማህበረሰብ ውስጥ ግንኙነት ያለውን አንዱን ግለሰቦችን ኢንዲቪዥዋሎች ላይ የፋላሲ የሚሰሩበት የፋላሲ አፒል ቱ ዘ ፒፕል ውስጥ ያለው አፕሮች ምን ተብሎ ይጠራል? ኢንዳይሬክት አፕሮች። ያ ማለትም በየግለሰብ እየመጡ እንደማለት ነው። ዩዝድ ባይ ኢንዱስትሪስ ቱ አድቨርታይዝ ዜር ፕሮዳክት ዩዚንግ ኢሞቲቬሊ ቻርጅድ ተርሚኖሎጂ ኤንድ ካፓቢሊቲ ቱ አትራክት ፒፕል ቱዋርድ ዘ ፕሮዳክት ኦር ኢሹ። አያችሁት? ይህን ደግሞ በአብዛኛው ጊዜ የሚጠቀሙት ምንድነው? የትኞቹ ተቋማት ናቸው ከተባለ ይሄ ምርታቸውን ማሳወቅ የሚፈልጉ ተቋማት ናቸው። እነዛ ደግሞ የተለያዩ ኢሞቲቭሊ የሆኑ በጣም ስሜት ቀስቃሽ የሆኑ ኢሞቲቭ ኤንድ ኮግኒቲቭ ሚኒንግ ኦፍ ተርምስ ብለን ቻፕተር 3 አይተናል። ከፈለጋችሁ የዛን ቪዲዮ ሊንክ ዲስክሪፕሽን አስቀምጥላችኋለሁ። ከዛ ሄዳችሁ ኢንዲቴል ማየት ትችላላችሁ። ተርም ምንድነው? ወርድ እንዲሁም ኢሞቲቭ እና ኮግኒቲቭ። አያችሁ እዚህ ጋር የሚጠቀሙት ኮግኒቲቭ የሆነውን ሲሆን ኢሞቲቭ የሆነውን የተርም ሚኒንጎችን በመጠቀም የሰዎችን ፊሊንግ አትራክት ያደርጋሉ። ከዛ መቀጠል ደግሞ ቃላቶች ደግሞ ከኢሞቲቭሊ ቻርጅድ ከሚያደርጉት ተርሚኖሎጂዎች በተጨማሪ ወደ እነሱ ፕሮዳክት ሰዎችን አትራክት ሊስቡ የሚችሉ አቅም ያላቸውን ኬፓቢሊቲ ያላቸውን ቃላቶች ይጠቀማሉ። ጀነራሊ እንዴት ብሎ ነው አሁን ዳይሬክት አፕሮች እና ኢንዳይሬክት አፕሮች በኤግዛም ላይ ሊካተት ይችላል ብላችሁ ከጠየቃችሁ ወይም ኤግዛም ላይ እንዴት እንደሚመጣ ለመንገር ያክል ምንድነው ሊመጣ የሚችለው? ዲፊኒሽን ሊመጣ ይችላል። ሁለተኛው ደግሞ ዲፊኒሽን ሰጥቶ የማን ዲፊኒሽን ነው ልትባሉ ትችላላችሁ። ወይም ደግሞ ዳይሬክት አፕሮች which one of the following to about direct approach of appeal to the people ተብሎ ሊመጣ ይችላል። ቀለል አለ ከተባለ ማለት ነው። ነገር ግን ሊመጣ የሚችለው ምንድነው? የሆነ ፋላሲ ሰጣችሁና ይሄ ፋላሲ ዳይሬክት አፕሮች አፒል ቱ ዘ ፒፕል ወይም ደግሞ ኢንዳይሬክት አፕሮች አፒል ቱ ዘ ፒፕል ነው ልትባሉ ትችላላችሁ። በዚህ ጊዜ ምን እንደምታደርጉት አብዛኛውን የሆነ ማህበረሰብ አታክ የሚያደርግ ከሆነና ደግሞ የተጠቀሙት ስፒከሮች፣ ፕሮፓጋንዲስቶች እንዲሁም ደግሞ ፖለቲሻኖች ከሆኑት ዳይሬክት አፕሮች ይሆናል። በተቃራኒው ደግሞ ያንን የፋላሲ የተጠቀሙት ደግሞ የተለያዩ ፕሮዳክታቸውን ለማንጸባረቅ እና በየአት ኢንዲቪጁዋል ሌቭል ከሆነ ያለ አፕሮች ኢንዳይሬክት አፕሮች ይሆናል ማለት ነው። ጠቅላላ ስናደርገው አፒል ቱ ዘ ፒፕል ሶስት ዋና ዋና ፋላሲዎች ይኖሩታል። የመጀመሪያው አፒል ቱ ባንድ ዋገን፣ አፒል ቱ ቫንቲ እና አፒል ቱ ስኖበሪ የሚባሉ ሶስት ዋና ዋና ደስ የሚሉ የፋላሲ አይነቶች አሉ። እነሱን እንዲቴል ላሳያችሁ። የመጀመሪያው ምንድነው? አፒል ቱ ባንድ ዋገን ነው። ኮመንሊ አፒልስ to the desire of individuals to be considered as part of group or community in which they are living. Community or group share some common values and norms. Hence, every individual is expected to manifest group conformity to ዚስ ሸርድ ቫሊዩ። እነዚህን ሶስት መስመሮችን ለምን ያነበቧቸው? የተገናኛት ኮንሰፕት ስላላቸው ነው። ምንድነው ኮንሰፕቱ? ይሄ የሆነ ኮሚኒቲ ሲጀምር አንድ ኮሚኒቲ ማህበረሰብ ብለን የምንጠራው ነገር ሲፈጠር የራሱ የሆነ የጋራ የሚያደርጉት ኮመን የሆኑ የተለያዩ ቫሊዎች፣ እሴቶች እና ኖርም ወይም ወግ ልማድ ብለን የምንጠራቸው ነገሮች አሉ። በዛ ማህበረሰብ ውስጥ የሚኖር እያንዳንዱ ሰው ደግሞ የነዛን ሸርድ የሆኑ ቫሊዎችን
ኮንፎርም ማድረግ ኦባይል እነዛ ነገር ማክበር እነዛ ነገር ማስከበር ምን አለበት ይጠበቅበታል ተብሎ ይታመናል። ሶ እዚህ ጋር አሁን ይሄ ፋላሲ በአንድ ወገን ዩዝ ዚስ ኢሞሽን ኤንድ ፊሊንግ ቱ ጌት አክሰፕታንስ ፎር ሰርተን ኮንክሉዥን አያችሁት። በአንድ ወገን ከዚህ ጋር ምንድነው የሚያገናኘው ከተባለ እናንተ ለዛ ማህበረሰብ ውስጥ ያሉ የተለያዩ ባህሪዎችን የተለያዩ እሴቶችን የተለያዩ ወጎችን የተለያዩ ልማዶችን ለማክበር ያላችሁን ፍላጎት ኢሞሽናችን ወይም ያላችሁን ፊሊንግ ስሜታችሁን በመጠቀም የራሱን የሆነ ሰርታይን የሆነ ኮንክሉዥን እንድትቀበሉ የሚያደርግ የአፕል ቱ ዘ ፒፕል የፋላሲ አይነት ነው። አያችሁት። ሶ እናንተ ከማህበረሰቡ ጋር የሆነ ሪሌሽንሺፕ አላችሁ። ማህበረሰብ ደግሞ የሆነ ያስቀመጣችሁ ሸር የሆኑ ሩሎች መመሪያዎች አሉ። ሶ እነዛን ደግሞ እናንተ ማክበር ትፈልጋላችሁ። ሶ ያንን የማክበር ፍላጎታችን በመጠቀም ሊገናኝ የሚችል የተለያየ ኮንክሉዥኖች እንድትቀበሉ የሚያደርግ የፋላሲ ኦፍ አፒል ቱ ዘ ፒፕል አይነት ምን ተብሎ ይጠራል? በአንድ ወገን ተብሎ ይጠራል። የበለጠ ክሊር ይሆናል ብዬ አስባለሁ። ሶ let me an example. The majority of people in Ethiopia accept the opinion that child circumcision is the right thing to do. Thus, you also should accept the child circumcision is the right thing to do. አያችሁት። በአብዛኛው የኢትዮጵያ ማህበረሰብ ውስጥ የህፃናት ግርዘት ብለን የምንጠራው ሀሳብ ወይም ኢሹ ተቀባይነት ትክክል እንደሆነ ተደርጎ ይደረጋል። ሶ እናንተም ያንን ነገር ትክክል እንደሆነ አድርጋችሁ መቀበል መቻል አለባችሁ። ምክንያቱም እናንተ በዛ ማህበረሰብ አባል ስለሆናችሁ ማለት ነው። ሶ እዚህ ጋር አሁን የእናንተ የዛ ማህበረሰብ አባል መሆናችሁን ሊገልጽ የሚችል ኢምፕላይድ የሆነ ኮንሰፕት አለ። ሶ እዚህ ጋር አሁን ኤግዛማችሁ ላይ በጣም ኢንዲቴል ሊወሳሰብ የሚችለው እንዴት ነው ከተወሳሰበ ከተባለ አሁን እናንተ የዛ ማህበረሰብ አባል መሆን ከፈለጋችሁ እንደዚህ አድርጎ አይልማ። ግን ኢምፕላይድ ያለ አብዛኛው የኢትዮጵያ ማህበረሰብ የህፃናት ግርዛት የሚለውን ነገር ትክክል እንደሆነ አድርጎ እየፈጸሙ ይገኛል። እናንተ ደግሞ መፈጸም አለባችሁ ነው። ሶ እየፈጸሙ ይገኛል የሚለው እንደ ይሆናል። እናንተ ደግሞ ለምን መፈጸም አለባችሁ ለሚለው ደግሞ ኢምፕላይድሊ ኢንተርፕሬት ስናደርገው ምንድነው እናንተ ከዛ ማህበረሰብ ውስጥ አባል የመሆን ፍላጎት ካላችሁ ወይም የዛ ማህበረሰብ አባል መሆን ከፈለጋችሁ ያንን ነገር አክሰፕት ማድረግ ይኖርባችኋል የሚለውን ኮንሰፕት ለማሳየት ያክል ነው። ሶ የበለጠ ግልጽ እንደሆነ ተስፋ አደርጋለሁ። ግልጽ ካልሆናችሁ ኮመንት ላይ የፈለጋችሁ ጥያቄ ጠይቁ፣ እንመልስላችኋለን ነው። ኢን አድቨርታይዚንግ ዘ ኢሹ ኢዝ ኢንቴንሽናሊ አታችድ ዊዝ ዘ ማጆር ሴክሽን ኦፍ ሶሳይቲ ኤንድ አዘርስ አርጊውድ ቱ ፎሎ ዘ ዲሲሽን ኦፍ ማጆሪቲ። አያችሁት። ይህ ደግሞ አብዛኛው ጊዜ የሚጠቀሙት የተለያዩ ማስታወቂያዎችን ለመጠቀም ነገር ያንን ማስታወቂያዎች እንዲህ የሚጠቀሙት አብዛኛው የሆነ ማህበረሰብ ጋር አታች በማገናኘት ከዛ እናንተ የአብዛኛውን የሆነ ማህበረሰብ ወይም ማጆሪቲ ብለን የምንጠራው ዲሲሽን ሲጀምር ከመጀመሪያውም ዴሞክራሲ ብለን የምንጠራው የማጆሪቲ ሩል አይደል። ሶ ማጆሪቲ ከተቀበሉ እነሱም አክሴፕት ያደርጉታል ተብሎ ስለሚታሰብ ነው ይሄ ፋላሲ የተፈጠረው። ለምሳሌ ያክል እንዴት ነው ማጆሪቲው ከማጆሪቲው ጋር አታችድ የሆነ ኮንሰፕት በሌሎች ላይ ተቀባይነት ሊኖረው የሚችለውን ግልጽ ለማድረግ በኤግዛምፕል ኦፍ ኮርስ ዩ ዋንት ቱ ባይ ዚስ ቱዝፔስት ዋይ 90% ኦፍ አሜሪካን ቡርሽ ዊዝ ዚስ። አያችሁት። ይህም በአሜሪካ ውስጥ ያለው 90% የሚሆኑ ቡርሾች ዚስ ከሚባለው ነገር ጋር የተገናኙ ስለሆነ እናንተ በተቻለ መጠን ዚስ ቱዝ ፔስት የሚባለው ነገር ይመስለኛል የሆነ ወይም የጥርስ ቡርሽ ነው ወይም ደግሞ ለጥርስ ቡርሽ ውስጥ እንደ ሲግናል ብለን እንደምንጠራ አይነት ሳሙና ሊሆን ይችላል ወይም ኤኒ ንጥረ ነገር ሊሆን ይችላል። ዞሮ ኮንሰፕቱ ይሄ ነው ለማለት ያክል ነው። በአብዛኛው ውስጥ በአሜሪካ 90% የሚሆነው ቡርሽ ከዚስ ጋር የተያያዘ ከሆነ እናንተ ያንን ነገር ትፈልጋላችሁ። ምክንያቱም እናንተ የአብዛኛው ማህበረሰብ አባል መሆን ትፈልጋላችሁ ወይም አብዛኛው ማህበረሰብ የተቀበለውን ዲሲሽን አክሴፕት ማድረግ መቻል ይኖርባችኋል ተብሎ ስለሚታመን ነው። ሶ በአንድ ወገን የሚለው ኮንሰፕት የበለጠ ግልጽ እንዲሆንላችሁ አስባለሁ። ኤግዛማችሁ ላይ በደንብ ኢንዲቴል ሊመጣ ይችላል። እንዴት ነው ሊመጣ የሚችለው? ከላይ ፋላሲ ሰጥቶ ይህ በአንድ ወገን ነው ወይስ አይደለም ያ ሊመጣ ይችላል። ወይም ደግሞ ከሚከተሉት በአንድ ወገን የፋላሲ የሆነው የትኛው ነው ብሎ ሊመጣ ይችላል። ሶ ሌሚ ዘ ሰከንድ ሳብሴክሽን አንደር አፒል ቱ ዘ ፒፕል ፋላሲ ኦፍ ሪሌቫንስ። ሁለተኛው ደግሞ በአፒል ቱ ዘ ፒፕል ውስጥ ፋላሲ ኦፍ ሪሌቫንስ ውስጥ ሲጀመር አፒል ቱ ዘ ፒፕል በፋላሲ ኦፍ ሪሌቫንስ አለ። በአፒል ቱ ዘ ፒፕል ደግሞ አፒል ቱ ቫኒቲ የሚባለው የፋላሲ አይነት አለ። እሱን ለማሳየት ያክል አርጊዮር ሶሳይቲስ the product with some who is admired and pursued and people
claim if you use the product which is used by someone respected by the people you will be respected too። አያችሁት? አሁን ቅድም ምንድነው ያሳየኋችሁ የማህበረሰቡን ጀነራል የሆነ ማህበረሰብ እንደዚህ ስላደረገ እንደዚህ ማድረግ አለባችሁ። በቃ ጠቅላላ ያለ ማህበረሰብ። ነገር ግን አፒል ቱ ቫኒቲ ብለን የምንጠራው ምንድነው? ይሄ በጣም የሚከበሩ ሰዎች ወይም የሚደነቁ በሰዎች ተቀባይነት ያላቸው ሰዎች ጋራ በማያያዝ ነው። እነሱ በተለያዩ ሰዎች ይከበራሉ። ምክንያቱም ይህንን ፕሮዳክት ስለሚጠቀሙ ነው። እናንተ ይህንን ፕሮዳክት ብትጠቀሙ እናንተ በሰዎች ዘንድ ክብርን ታገኛላችሁ ብሎ አርጊ የሚያደርግ የፋላሲ አይነት ነው። ክሌሙ ሲጀምር ምንድን ነው ያለው? ኢፍ ዩ ዩዝ ዘ ፕሮዳክት ዊች ኢዝ ዩዝድ ባይ ሳምዋን ሪስፔክትድ ባይ ዘ ፒፕል ዩ ዊል ቢ ሪስፔክትድ ቱ። አያችሁ? እናንተ በሰዎች በደንብ በጣም የሚከበረው ሰው የተጠቀመውን ፕሮዳክት ከተጠቀማችሁ እናንተም እንደሱ የበለጠ ትከበራላችሁ ብሎ አርጊ ወይም ክሌም የሚያደርግ የአፒል ቱ ዘ ፒፕል ፋላሲያን ተብሎ ይጠራል። አፒል ቱ ቫኒቲ በኤግዛምፕል አሳያችሁ የበለጠ ግልጽ ይሆንላችኋል። ኤግዛምፕል ቢቢሲ ሜይ ሾው ዘ ፌመስ ፉትቦለርስ ፍራንክ ላምፓርድ ዌሪንግ አዲዳስ ሹዝ ኤንድ ሳይዝ ዌር ዚስ ኒው ፋሽን ሾዝ a shoe which is worn only by few respected celebrities. Adidas show. እዚህ ጋር ምንድነው ቢቢሲ የሚባለው እንትን የቴሌቪዥን ጣቢያ ታውቁታላችሁ። ፍራንክ ላምፓርድ የሚባል የእግር ኳስ ተጫዋች ነው። እሱን ያቀርበዋል እና እሱ ደግሞ ምን አይነት ነው የለበሱ ጫማ አዲዳስ የሚባል ጫማ ነው። ከዛ ምን ብሎ አስተዋወቀ? እሱ አዲዳስ የሚባለው ጫማ አዲስ የሆነ ፋሽን በጣም በተወሰኑ ሴሌብሬት ታዋቂ በሆኑ በተወሰኑ ክብር በሚሰጣቸው ሰዎች የሚለበስ ነው ብሎ አስታወቀ ማለት ነው። እናንተ በዛ ማህበረሰብ እንደነሱ መከበር ከፈለጋችሁ አዲዳስ የሚባለውን ጫማ መግዛት ይኖርባችኋል ብሎ ኢምፕሬድ የሚነግረን የፋላሲ አይነት አፒል ቱ ቫኒቲ በጣም ደስ የሚል ኮንሰፕት ነው። በጣም ኢንዲቴል ግልጽ እንደሆነላችሁ አስባለሁ። ጠቅለል አድርጎ አፒል ቫኒቲ ምንድነው? የተወሰኑ በጣም ታዋቂ የሆኑ ማህበረሰቦች አሉ። እነሱ ማህበረሰቦች የሚጠቀሙትን ፕሮዳክት መጠቀም ያንን ፕሮዳክት ኤክስ የተባለ ወይም ሮናልዶ ወይም ሜሲ እንደዚህ ኳስ ተጫዋቾች ወይ ደግሞ ዘፋኞች እንደዚህ ነገሮች ተጠቅመውታል። እነሱ ደግሞ በጣም ይከበራሉ። እናንተም እንደነሱ በጣም የተሻለ ክብርን ለማግኘት ከፈለጋችሁ፣ ታዋቂነትን፣ አድናቆትን ለማግኘት ከፈለጋችሁ ያንን ፕሮዳክት አክሴፕት ማድረግ አለባችሁ የሚል የፋላሲ አይነት ነው። ሶስተኛውና የመጨረሻው የአፒል ቱ ዘ ፒፕል ፋላሲ አይነት ምንድነው? አፒል ቱ ስኖበሪ ብለን እንጠራዋለን። ሁለታየን የመጀመሪያው ሞብ የሆነ ከጀነራል የሆነ ማጆሪቲ ውስጥ ከሆነ አፒል ቱ በአንድ ዋገን እንደሆነና የሆነ የሚደነቅን አካል አምጠን የምናገናኘው ከሆነ አፒል ቱ ቫኒቲ እንደሆነ አይተናል። አፒል ቱ ስኖበሪ ብለን የምንጠራው ደግሞ አርጊወርስ አሶሲየትድ ዘ ኢሹ ዊች ፒፕል ዊች ፐርሰን ዊዝ ፐርሰን ሁ ሃቭ ሃይ ሶሻል ስታተስ ሃየር ክላስ። ያችሁት ይሄ ደግሞ በአብዛኛው ጊዜ የሚጠቀመው ምንድን ነው? በጣም በማህበረሰብ ውስጥ ክብር ያላቸውን ያ ማለትም በክላስ ነው። አሁን ብዙ ጊዜ የምናውቀው ሃየር ክላስ፣ ሚድል ክላስ እና ሎወር ክላስ። ሃየር ክላስ ብለን የምንጠራቸው ፕሪቪሌጅ የሆኑ ማህበረሰቦች ይሄ በዝናቸው በሀብታቸው በጣም የተሻለ ህይወት የሚኖሩ፣ ሚድል ክላስ ደግሞ ሃየርም ያልሆኑ ይሄ በጣም ቅንጦት ግን ያልሆነ ነገር ግን ደግሞ ያንን ያክል ይባል ለሚኖሩበት ሊያጡት የማይችሉ ነገር ያላቸው አካላቶች ሚድል ክላስ ይባላሉ። እንዲሁም ደግሞ ላወር ክላስ ብለን የምንጠራቸው ደግሞ እነዚህ ፑር የሆኑ ፑር ብለን የምንጠራቸው የኮሚኒቲ ግሩፖች ናቸው። ከሃየሩ ክላስ ለመመደብ ከክላስ አንጻር አፒል ቱ ስኖበሪ ብለን የምንጠራው የፋላሲ አይነት። ክሌሙ ምንድነው? ኢፍ ዩ ዋንት ቱ ቢ ኤ ሜምበር ኦፍ ሴሌክትድ ፊው ዩ ሹድ አክሰፕት ኤክስ ዋይ ዜድ። ያችሁት እናንተ እያችሁ አሁን ሶስቱን እዚህ ጋር በአንድ በዚህ ክሌሙ የሶስቱን ልዩ የፋላሲ አፒል ቱ በአንዱ ሀገር አፒል ቱ ቫኒቲ እና አፒል ቱ ስኖበሪ ላሳያችሁ። አፒል ቱ በአንዱ ሀገር ጊዜ እንደሚሆነው ኢፍ ዩ ዋንት ዘ ሜምበር ኦፍ ዛት ኮሚኒቲ ነው የሚለው ዩ ሹድ አክሴፕት ኤክስ ዋይ ዜድ። አያችሁት? ዘ ሴሌክትድ ፊው አይልም። ከዛ ማህበረሰብ አባል ከሆነ መሆን ከፈለጋችሁ ይህን ተቀበሉ ነው። አፒል ቱ ቫኒቲ ስንመጣ ደግሞ ኢፍ ዩ ዋንት ቱ ሪስፔክትድ ነው የሚለው እንደ ሌሎች መከበር ከፈለጋችሁ እናንተ ይህን ኤክስ ዋይ ዜድ የተባለው እንደ ፕሮዳክት ቆጥሮ ነው ይህን ፕሮዳክት መጠቀም አለባችሁናል። ነገር ግን አፒል ቱ ስኖበሪ ጋር ስንመጣ ምንድን ነው የሚያደርገው? ኢፍ ዩ ዋንት ቱ ቢ ኤ ሜምበር ኦፍ ሴሌክትድ ፊው ዩ ሹድ አክሰፕት ኤክስ ዋይ ዜድ። አያችሁት? እናንተ ከማህበረሰቡ
ውስጥ ሰሌክት የሆኑ ፊው የሆኑ ሜምበር ያላቸው ግሩፖች አሉ። ከነዛ አባል ወይም ሜምበር መሆን ከፈለጋችሁ ኤክስ ወይ ዜድ የተባለ ነገር የሆነውን ትሩ እንደሆነ ወይም ዝም ብላችሁ ያንን ነገር ኤክስ ወይ ዜድ እንግዲህ ኤኒዌይ ሊሆን ይችላል ቫሪያብል ነው መቀበል ይኖርባችኋል። በፊት በአንዱ ሀገር ሲሆን ጀነራል የሆነ ሞብ እንደሆነ ይሆናል። ቫንቲ ሲሆን ደግሞ አንድ የሆነ ግሩፕን መርጦ ይሆናል። ስኖምበር ሲሆን ደግሞ ሲንግል የሆኑ ሲንግል ሲሆን ሰሌክትድ የሆኑ ማህበረሰቦችን በመምረጥ ነው። ለሚ አን ኤግዛምፕል በኤግዛምፕል የበለጠ ለማሳየት ምንድን ነው ሮልስ ሮይስ ኢዝ ኖት ፎር ኤቭሪዋን ኢፍ ዩ ኳሊፋይ አስ ዋን ኦፍ ዘ ሰሌክት ፊው ዚስ ዲስቲንጉሽድ ክላሲክ ሜይ ቢ ሲን ኤንድ ድራይቭ አት ዘ ብሪቲሽ ሞተር ካር ኤልቲዲ ባይ አፖይንትመንት ኦንሊ ፕሊዝ። ያዩት አንድ ሰው መጡ ምን ይችላል ሮል ሮይስ የተባለ ይመስለኛል የሞተር ካር አይነት ነው እና ለሁሉም መጡ እንደሚላችሁ ለአብዛኛው ሰው የቀረበ ነገር አይደለም። ይህንን ለአብዛኛው ማህበረሰብ የቀረበ አይደለም ይልና እናንተ ደግሞ ከአብዛኛው ማህበረሰብ ካልሆናችሁ ነው። አያችሁት? በአንዱ ሀገር ሲሆን ከሆናችሁ ነው የሚለው። እኛው ግን ከአብዛኛው ማህበረሰብ አባል ካልሆናችሁ ያ ማለት ከተመረጡት አባላቶች መሆን ከፈለጋችሁ በብሪቲሽ በጣም ተቀባይነት ያለውን ይሄ ሮይል ሮይስ የተባለውን መኪና ወይም ሞተር ካር መግዛት ይኖርባቸዋል ብሎ ማስታወቂያ ሲሰራ ነው። ሶ ጀነራላይዝ አድርጎ ለማስቀመጥ ምንድነው አፒል ቱ ዘ ፒፕል ብለን የምንጠራው የፋላሲ አይነት ሰዎች የተፈጥሮ የመደነቅ የመወደድ ፍላጎት አላቸው። ያንን የመደነቃቸውን የመወደዳቸውን ፍላጎት በመጠቀም ሰዎች ሊገናኝ የማይችል ፕሪሚስና ኮንክሉዥን አምጠው ኮንክሉዥናቸው ተቀባይነት እንዴት ያገኛል የሚለውን የሚያደርጉበት የፋላሲ አይነት አፒል ቱ ዘ ፒፕል ተብሎ ይጠራል። በውስጡ ደግሞ ዳይሬክት እና ኢንዳይሬክት አፕሮች እንዳሉት አይተናል። ዳይሬክት አፕሮች ምንድነው? አብዛኛውን ማህበረሰብ ታክል የምናደርግበት ሲሆን ወይም አሮት ሞብ ሜንታሊቲ ብለን እንጠራዋለን። ሌላኛው ደግሞ ኢንዳይሬክት አፕሮች ደግሞ የተወሰኑ ግለሰቦችን በመምረጥ ኢንዲቪዥዋሎችን ነገር ግን ከአብዛኛው ማህበረሰብ ጋር ሪሌሽንሽፕ ያለውን እሱንን አታክ የምናደርግበት የፋላሲ አይነት ነው። በውስጡ ሶስት ዋና አፒልቱ በአንዱ ወገን ቫኒቲ ኤንድ ስኖበር የሚባለው ፋላሲዎች እንዳሉ አይተናል። በአንዱ ወገን ብለን የምንጠራው አብዛኛው ማህበረሰብ ጋር በማገናኘት ሲሆን ቫኒቲ ብለን የምንጠራው ደግሞ ከማን ጋር ሲገናኝ ከታዋቂ ሰዎች ጋር ሲገናኝ፣ ስኖበሪ ደግሞ ሰሌክትድ ከሆኑ ከክላስ አንፃር የምናገናኘው የፋላሲ አይነት ነው። እዚህ ላይ የረሳሁት ምንድነው ዳይሬክት አፕሮች ማነው የሚጠቀሙት? ስፒከሮች፣ ፖለቲሻኖች እንዲሁም ፕሮፓጋንዲስቶች ሲሆን ኢንዳይሬክት እንግዲህ የሚጠቀሙት የተለያዩ ፕሮዳክታቸውን ማስታወቅ የሚፈልጉ የተለያዩ የኢንዱስትሪ ተቋማቶች ናቸው ነው። ሶ እዚህ ጋር ኤግዛማችሁ ጋር እናተኩር። ኤግዛም ላይ እንዴት ነው ሊመጣ የሚችለው? አፕል ዘ ፒፕል የፋላሲ አይነት የሆነ የትኛው ነው ብሎ በጥያቄ ያመጣና ምርጫ የፋላሲ አይነቶችን ሊያመጣ ይችላል። ወይም ደግሞ ፋላሲ ዝም ብሎ ይሰጣችሁና ይህ ምን አይነት ፋላሲ ነው? አፕል ዘ ፒፕል ከዛ አርጊመንት አጌንስት ዘ ፐርሰን ከዚህ በኋላ ያየናቸው ከዚህ በፊት ካየናቸው ምርቶች ጋር በአንድ ላይ በመቀላቀል ያመጣል። ግን ሶስቶቹ ከፋፍለን ያየናቸው ኢንዲቴል በአብዛኛው ጊዜ ከቨር ይደረጋሉ። እነሱን ኤግዛምፕሎቻቸውን እኛ በሰጠናችሁ መሰረት ሌሎችን እየሄዳችሁ ሪፈር እንድታደርጉ ሪከመንድ እናደርጋለን። ሶ የዛሬው ዲስከሽናችን ይህን ይመስል ነበረ። በጣም ነገሮችን ሰፋ ባለ ወይ አጠርጥር ባሉ ፓርቶች እንዲሰራላችሁ ስለፈለኩኝ ያሳጠርኩት። በቀጣይ ፓርት ስንገናኝ ደግሞ አርጊመንት አጌንስት ዘ ፐርሰን የሚለውን የፋላሲ ኦፍ ሪሌቫንስ አይነት ኢንዲቴል ይዤላችሁ እመጣለሁ። ፕሊዝ እስካሁን ከቆያችሁ ቪዲዮአችን ተመችቷችኋል ማለት ነው። ቻናላችንን ሰብስክራይብ ያላደረጋችሁ ልጆች ኢትዮ ፍሬሽማን ቲዩብን ሰብስክራይብ በማድረግ እኛ ቤተሰብ መሆን ትችላላችሁ። እንዲሁ ቪዲዮ እንደተመቻችሁ እርግጠኞች ነን። ላይክ ማድረጉ እንዳይረሱ፣ ለጓደኞቻችሁ ሼር ማድረጋችሁን በዚሁ እንዳትረሱ። እንዲሁም እንዲሰራላችሁ የምትፈልጉት ኮንተንት እንዲሁም የተለያዩ አስተያየቶች፣ ጥያቄዎች ካላችሁ ኮመንት አድርጉልን፣ እኛ ሪፕላይ እናደርጋለን።